አይቻለው እንዴት አርጎ እንደሚያኖር አሰራሩ እኔ በተግባር አይቻለው። ያው ብዙ የወንጌል አማኞች ውስጥ የኦንሊ ጂሰስ ክርስቶስን ቱታ ነው የሚለው መንፈስ ያልታጠበ በውስጣቸው ያለ ሰዎች እንዳሉ ይታወቃል። አንዳንዱ ተሸውዶ ነው። ይህ መዝሙር የኦንሊ ጂሰሶች መዝሙር ነው። ኦንሊ ጂሰሶች ክርስቶስ የእግዚአብሔር ልጅ አምላክ አይደለም ብለው ነው የሚከራከሩ። ክርስቶስ አምላክ አይደለም፣ ዘላለማዊ አምላክ አይደለም፣ ቱታ ነው፣ ስጋና አጥንት ነው፣ የአብ መገለጫው ስጋው የታየበት አጥንትና ስጋ ብቻ ነው ብሎ ነው የሚያምኑት። ታዲያ እነሱ የሚዘምሩበት መንፈስ የትኛው መንፈስ ነው? የእግዚአብሔር መንፈስ ሊሆን ይችላል? ክርስቶስ ኢየሱስን ሰማያዊ ስጋ ነው ከሚልና አምላክ አይደለም፣ የአብ ልጅ አምላክ አይደለም፣ ዘላለማዊ ልጅ አምላክ አይደለም፣ ከማርያም ሲወለድ ሰማያዊ ስጋ ነው እሱ የሚል ክደት ያላቸው በላይ የክርስቶስ ተቃዋሚ የለም። ሌላ መንፈስ አይመጣም። መዝሙሩን ላሰማችሁ። ታምራቱ በሕይወቴ አይቻለው እንዴት አርጎ እንደሚያኖር። እንደምታዩት መዝሙሩ የነሱ ነው። መዝሙሩን ለማን ዘመሩት ነው? የትኛው አምላክ? ቄስ ተክለ ማርያም ገዛኝ የፈበረከው ሐሰተኛው ክርስቶስ አምላክ አይደለው ቱታ ነው ብሎ የካደው ያም መንፈስ ነው ሼር የምታደርጉት በዚህ መዝሙር ማለት ነው። ስለዚህ ሳታቁ የሰራችሁበት አገልጋዮች ምናምን ይህን ነገር አቮይድ አድርጉ። ካልሆነ ግን ያው እንዳልኳችሁ ነው። አብዛኛውን ብዙ ሰው በዛ መንፈስ የተጠቃ ነው እና ኡበርትንጅልንም ነቢያቶችንም አሳይቻችኋለሁ። እኔ በራሳችሁን ጠብቁላችኋለሁ። ከትምህርቱም ከዝማሬውም ከሁሉ ራስን መጠበቅ፣ በመንፈስ መመርመር፣ በእግዚአብሔር ቃል እውነት መመርመር ጥሩ ነው። በተረፈ ወዳችኋለሁ። ተባረኩልኝ። መዝሙሩ ግን የኦንሊ ጂሰስ ነው።